ከትውልድ ቦታው ሳን ሴባስቲያን ስፔን እስከ ባርሴሎና አካዳሚ ላማሲያ ውጣ ውረድ። ፕሮፌሽናል ተጫዋችነትን ከጀመረበት ፒኤስጂ የመሃል ሜዳ ፈርጥ እስከሆነበት ሬንጀርስ፣ ኤቨርተንና አርሰናል። በመጨረሻም በታክቲካል ዕውቀቱና በአመራር ጥበቡ ስለምናደንቀው የአሰልጣኝነት ጊዜውን እንመለከታለን። ይህ የባለምጡቅ አእምሮና የሥራ ወዳዱ ሚካኤል አርቴታ ታሪክ ነው። እግር ኳስን እንደ ሕይወት መርህ ከሚያዩ ቤተሰቦች እንደ አውሮፓውያን አቆጣጠር ማርች 26 1982 ዓ.ም በሳን ሴባስቲያን ስፔን ተወለደ። እግር ኳስ መጫወት ከልጅነቱ ጀምሮ ያስደስተው የነበረው አርቴታ በሳን ሴባስቲያን ውብ ደሴቶችና በከተማዋ ውበት እየተሳበ ከጓደኞቹ ጋር በሳን ሴባስቲያን ጎዳናዎች ኳስን እያንቀረቀበ አደገ። አርቴታ ከልጅነቱ ጀምሮ ምን አይነት ተጫዋች እንደሚሆን ለማወቅ አንድ ጊዜ ብቻ ኳስ አያያዙን ማየት በቂ ነበር። በቃ ልጁ ለመሃል ሜዳ ተጫዋችነት ተፈጥሮ የለገሰችው የራሱ የሆነ ተሰጥኦ ነበረው። በ15 ዓመቱ አርቴታ ቤተሰቡንና የልጅነት ጓደኞቹን ሁሉ ትቶ ወደ ባርሴሎና አካዳሚ ላማሲያ አቀና። ይህ ለአርቴታ ትልቅ ዕድል ነበር። አሁን በሚገባ ራሱን ማሳየት አለበት። በላማሲያ አካዳሚ ቀልድ የለም። ሁሉም ጎበዝ ነው። አንዳንዱ በጣም ፈጣን ነው፣ ሌላው በጣም ጠንካራ ነው። ግማሹ ከዋናው ቡድን ለመሰለፍ የዕድሜ ገደብ ብቻ ነው የያዘው። አርቴታም በመጀመሪያው ዓመት የላማሲያ ቆይታው በዝምታ የወደፊት ሥራውን መስራት ጀመረ። ሁሉም የሚያደንቃቸው የላማሲያ ኮከቦች ዣቪ፣ ኢኒየስታ እና የመሳሰሉት በአርቴታ ቦታ ሲያሸበርቁ በዝምታ ተመለከተ። እይታው፣ የኳስ አገፋፉና ክፍተት የማየት ብቃቱ በጣም ጥሩ ቢሆንም የሰውነት ጥንካሬ ይጎለው ነበርና አሰልጣኙ አንድ ጊዜ አርቴታን ጠርቶ አርቴታ የኳስ እይታ ልክ እንደ ፕሮፌሽናል ነው፣ ነገር ግን ስትጫወት እንደ ለማጅ ነው፣ ጥንካሬ የለህም ብሎት ነበር። አርቴታን በመለማመጃ ሜዳው ላይ ስሜታዊ ሲሆን ይታይ ነበር። የአካዳሚ ሕይወቱንም ሊያቋርጥ ከጫፍ ደርሶ ነበር፣ ነገር ግን አላደረገውም። እንደውም ይህ ሁኔታ የበለጠ እልህ ውስጥ እንደከተተው ይናገራል። በቀጣዩ ቀንም በጠዋት የመለማመጃ ሜዳው ላይ ቀድሞ ተገኘ። ከዛን ቀን ጀምሮ የአካል ብቃት እንቅስቃሴ አዘውትሮ መስራት ተያያዘው። ሰውነቱን ብቻ ሳይሆን አእምሮውንም ማጠንከር ጀመረ። እግር ኳስን ከኩዮቹ በተሻለ መረዳት ጀመረ። በዛ ወቅት አካባቢ ነበር ትጥቅ የሚለብሰው አሰልጣኝ ተብሎ ቅጽል ስም ይወጣለት። በ16 ዓመት ዕድሜው የባርሴሎና አካዳሚ ከፓሪስ ሴን ጀርሜን አካዳሚ ወሳኝ ጨዋታ ላይ አርቴታ ማንነቱን አሳየ። ከሌላ ተጫዋቾች በተለየ መሃል ሜዳው ላይ አንጸባርቆ ነበር። ጨዋታውንም 2-1 አሸነፉ። በዚህ መልኩ አርቴታ በላማሲያ ቆይታውን አደረገ። አርቴታ 18 ዓመት ሲሞላው ለዋናው የባርሴሎና ቡድን ይጠራል ተብሎ ቢጠበቅም ነገር ግን በቦታው ላይ ካለው የተጫዋች መጨናነቅ የተነሳ ሌላ ክለብ እንዲፈልግ ተነገረው። የአርቴታ ልብ በድጋሚ ተሰበረ። በወቅቱ ስለ ጉዳዩ ተጠይቆ ሲናገርም ሁሉ ነገሬን ሰጥቻቸው ነበር፣ ምናልባትም ይህ የኔ መንገድ አይደለም ብሎ ብስጭቱን ገልጾ ነበር። ይህ ሁኔታ ለፒኤስጂዎች ምርጥ አጋጣሚ ነበር። እንደ አውሮፓውያን አቆጣጠር ጃንዋሪ 2001 በ18 ዓመቱ የፓሪሱን ክለብ በውሰት ተቀላቀለ። የባርሴሎና አካዳሚ ልቡን ቢሰብረውም የፓሪስ ጉዞውን ግን እንደቀላል አላየውም። አዲስ ሀገር፣ አዲስ ቋንቋ፣ እንደ ጄጄ ኦኮቻ፣ ሮናልዲኒዮ፣ ሲሴ እና የመሳሰሉት አዳዲስ ኮከቦች፣ ይህን ሁሉ መላመድ አለበት። ከምንም በላይ ደግሞ አዲስ አሰልጣኝ። አርቴታ ወደ ፓሪስ በሄደበት ወቅት ነበር ማውሪሲዮ ፖቼቲኖ ከኢስፓኒዮል ወደ ፓሪስ ያቀኑት። የአርቴታና የፖቼቲኖ ግንኙነት በጣም ጠንካራ ነበር። ከቤተሰቡና ከጓደኞቹ ቢለይም ፖቼቲኖን አግኝቷል። የፕሮፌሽናል ሕይወቱን በጀመረበት በዛው ዓመት ከ10 ጨዋታዎች 2 ሽንፈት ብቻ ነበር ያጋጠመው። በፓሪስ ቤት በቆየባቸው 18 ወራት 53 ጨዋታዎችን ለፓሪሱ ክለብ አድርጎ 5 ጎሎችንና 5 ለጎል የሚሆኑ ኳሶችን አቀብሏል። ፓሪሲያኑ አርቴታን በቋሚነት ለማስፈረም ቢፈልጉም አርቴታ ግን ወደ ሌላ ክለብ መሄድ ፈልጎ ነበር። የውሰት ሁሉ እንዳለቀም አርቴታ ወደ ባርሴሎና ተመለሰ። ከጥቂት ጊዜያት በኋላ የዝውውር መስኮቱ ሲከፈት የስኮትላንዱ ሬንጀርስ ተጫዋቹን በጥብቅ እንደሚፈልጉት ጭምጭምታ ወጣ። አሉባልታ ብቻ ሆኖ አልቀረም።
እንደ አውሮፓውያን አቆጣጠር ማርች 2002 ሬንጀርሶች አርቴታን በ6 ሚሊዮን ዩሮ የግላቸው አደረጉት። በሬንጀርስ ቤት ሕይወት ቀላል ነበር። የመሃል ሜዳ ፈርጥነቱን በሚገባ አሳያቸው። በሬንጀርስ በቆየባቸው 2 ዓመታት 50 ጊዜ ተሰልፎ 14 ጎሎችና ከ15 በላይ አሲስቶችን በስሙ አስመዝግቧል። በ2003 የስኮቲሽ ፕሪሚየር ሊግን፣ የስኮቲሽ ካፕን እና የስኮቲሽ ሊግ ካፕን በማሸነፍ በሬንጀርስ ቤት በዋንጫ ደምቋል። እንደ አውሮፓውያን አቆጣጠር ጁላይ 2004 አርቴታ የሬንጀርስ ቆይታውን ጨርሶ ወደ ሪያል ሶሴዳድ አመራ። በሪያል ሶሴዳድ ቤት በግማሽ ዓመት ተቀላቅሎ 15 ጊዜ የተሰለፈ ሲሆን 17 ጎሎች አስቆጥሮ 1 ለጎል ምቹ አድርጎ አቀብሏል። ይህ መልካም የሆነ ስኬት ኤቨርተኖች አይናቸውን እንዲጥሉበት አደረገ። እየጎመጁትም አልቀሩም። እንደ አውሮፓውያን አቆጣጠር በ2005 ዓ.ም አርቴታ በ5 ዓመት ኮንትራት ኤቨርተንን ተቀላቀለ። እንደተጠበቀው ኤቨርተን ቤት አንጸባረቀ። የገዛ ግዛቱ እስኪመስለው ድረስ ኤቨርተን ቤት የመሃሉን ክፍል ተቆጣጠረው። የፕሮፌሽናል ሕይወቱን የጀመረው ፓሪስ ቤት ቢሆንም ትልቅነቱና ፕሪሚየር ሊግ ካየቻቸው ድንቅ አማካዮች ተርታ መሰለፍ የጀመረው ግን ኤቨርተን ቤት ነበር። የወቅቱ የኤቨርተን አሰልጣኝ ዴቪድ ሞይስ አርቴታን በሚገባ ያደንቁት ነበር፣ ያማክሩትም ነበር። የኤቨርተን የመሃል ሜዳ መሪ ለመሆንም ጊዜ አልፈጀበትም ነበር። በኤቨርተን ቤት በቆየባቸው 6 ዓመታት 174 ጨዋታዎችን አድርጎ 27 ጎሎችን እንዲሁም 36 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዚሁ ክለብም 2 ጊዜ የዓመቱ ምርጥ ተጫዋችነት ክብርን አግኝቷል። ከዚህ በኋላ ነበር አርቴታና አርሰናል የተዋወቁት። እንደ አውሮፓውያን አቆጣጠር በ2011 አርሰናል አርቴታን በ10 ሚሊዮን ዩሮ እና በ4 ዓመት ኮንትራት ውል አስፈረሙ። በኤቨርተን ቤት ያገኘውን የፕሪሚየር ሊግ ልምዱንና የመሃል ሜዳ ደጀንነቱን አርሰናል ቤት ሊደግም ቆርጦ ተነሳ። በወቅቱ ከክለቡ የለቀቁትን ሴስ ፋብሪጋስ እና ሳሚር ናስሪን በመተካት የአርሰናልን የፈጣሪ ተጫዋችነት ሚና ሊወስድ ተዘጋጀ። እንደተካቸው ተጫዋቾች ስመኛና አንጸባራቂ ባይሆንም ለአርሰን ቬንገሩ አርሰናል ግን የተገዛበትን ዋጋ በሚገባ መለሰ። በተፈጥሮ የመሃል አማካይና የአጥቂ አማካይ ሚና ቢኖረውም የቡድኑን የተጫዋች እጥረት እየተመለከተ አንዳንድ የተከላካይ አማካይ ቦታ በመጫወት አርሰን ቬንገር ቁልፍ ተጫዋች በመሆን ማገልገሉን ቀጠለ። እንደ አውሮፓውያን አቆጣጠር በ2014-15 ሲዝን አርቴታ የአምበልነቱን ሚና ከቶማስ ቨርማለን ተረከበ። አምበልነቱን በተረከበበት በዛው ዓመትም አርሰናል ከ9 ዓመታት የዋንጫ ድርቅ በኋላ የኤፍኤ ካፕ ዋንጫውን አሸነፈ። ይህ ለአርቴታ ትልቅ ድል ነበር። የአርሰናል ደጋፊዎች ልብ ውስጥም ሰተት ብሎ ገባ። ከ2014-15 ሲዝን በኋላ ተደጋጋሚ ጉዳቶች አርቴታን ከሜዳ ቢያርቁትም የአርሰናል መሪነቱን ከሜዳ ውጪ ያሳይ ነበር። በስነ ምግባርና የቴክኒክ ምክሮችን ለታዳጊ ተጫዋቾች በመስጠት ጀመረ። የአርሰናል ተጫዋቾች የሚያከብሩት ተጫዋች ነበር። እሱ ሲናገር የማይሰማው ተጫዋች፣ ኮቺንግ ስታፍ፣ ሜዲካል ቲም አልነበረም። በጣም ያከብሩት ነበር። ጉዳት ባሰቃየው በ2015-16 ሲዝንም በጣት የሚቆጠሩ ጨዋታዎችን ነበር ያደረገው። ያኔ ነበር ይህ ሲዝን የመጨረሻ ሲዝኑ እንደሆነ ያመነው። የመጨረሻ ጨዋታውንም ከአስቶን ቪላ ጋር ሲያደርግ ልቡ ተረብሾ ነበር። ይህ የመጨረሻ ጨዋታው ነው። ጫማ ሊሰቅል ነው። ከተጠባባቂ ወንበር ላይ ተነስቶ ኦዚልን በመተካት ወደ ሜዳ ገባ። ኤምሬትስን የእግር ኳስ ዘመኑ የመጨረሻ ሜዳ ላይ ያደርጋት፣ አስቶን ቪላን የእግር ኳስ ዘመኑ የመጨረሻ ክለብ ላይ ያደርገው። ኤምሬትስን የሞላው የአርሰናል ደጋፊም በጭብጨባ ተቀበለው። በጨዋታውም ከሳንቼስ የተሻገረለትን ኳስ በሚገባ ወደ ግብ አክርሮ ቢመታም የላይኛው አግድም መለሰበት። ተጋሽታ የተመለሰችው ኳስ በረኛውን ገሽታ ጎል ተቆጠረ። አርቴታ ፈነጠዘ። ቡድን ጓደኞቹም አብረውት ፈነጠዙ። የአርሰናል ደጋፊዎች አበዱ። ጨዋታው ተጠናቆ ፊሽካ ሲነፋ አርቴታ እንባውን መቆጣጠር አቃተው። ከሚወደው ክለብ ከሚወደው ደጋፊ ሊለይ ነው። የአርሰናል ደጋፊዎች አጨብጭበው እንደተቀበሉት አጨብጭበው ሸኙት። ከቡድን ጓደኞቹ ጋር ተላቀሰ፣ ተቃቀፈ፣ ተሰናበታቸው። በመጨረሻም
ኮሜንታተሩ እንዲህ ሲል ተናገረ። አርቴታ ዛሬ ጫማ ሰቀለ፣ ነገር ግን በሄደበት ትልቅ አሰልጣኝ ይሆናል። በዚህ መልኩ የአርቴታ የእግር ኳስ ተጫዋችነት ሕይወት ተጠናቀቀ። አርቴታ ጫማ እንደሰቀለ ከፔፕ ጋርዲዮላ የምክትል አሰልጣኝነት ጥሪ ቀረበለት። ለውሳኔውም ጊዜ አልፈጀበትም ነበር። ወዲያው የጋርዲዮላ አጋዥ በመሆን የጋርዲዮላን ታክቲኮች በሚገባ ማጥናት ተያያዘው። ከልጅነቱ ጀምሮ ያደንቀውና የወደው ከነበረው ጋርዲዮላ ስር የሚወደውን የእግር ኳስ ታክቲክ መማሩ ልዩ ስሜት ፈጠረበት። ጋርዲዮላም እንደራሱ የሚሆንለት አጋዥ አገኘ። በማንቸስተር ሲቲ ቆይታውም በጋርዲዮላ የእግር ኳስ ፍልስፍናና በፕሪሚየር ሊጉ አጨዋወት መሃል እንደ ድልድይ ሆኖ አገልግሏል። በተጨማሪም የታክቲክ እቅዶችን በማውጣት አንድ ለአንድ ስልጠናዎችን በመስጠት የቆሙ ኳሶችን አጠቃቀም በማስተማር ማንቸስተር ሲቲን በሚገባ አገለገለ። ጋርዲዮላም በአርቴታ ፈጣን አእምሮ በጣም ይደነቅ ነበር። በአንድ ወቅት ሲናገርም በጣም የሚደነቅ የሥራ ስነ ምግባርን በሳል ከሆነ የታክቲክ ዕውቀት ጋር የያዘ ምርጥ አሰልጣኝ ብሎት ነበር። አርቴታ ከጋርዲዮላው ማንቸስተር ሲቲ ጋር በቆየባቸው ዓመታት ክለቡ እጅግ በጣም ስኬታማ ነበር። 2 ፕሪሚየር ሊግ፣ 1 ኤፍኤ ካፕ፣ 2 የኮሚኒቲ ሺልድ ዋንጫዎችን አንስቷል። ከሁሉም በላይ ደግሞ በ2017-18 ሲዝን የፕሪሚየር ሊጉን ዋንጫ ሲበላ የምንጊዜም ሪከርድ በሆነ 100 ነጥብ ነበር። የማንቸስተር ሲቲ ቆይታውን በዚህ መልኩ በዋንጫና በስኬት አሸብርቆ ካጠናቀቀ በኋላ የአሰልጣኝ ኡናይ ኤምሪን ከአርሰናል ቤት መሰናበት ተከትሎ እንደ አውሮፓውያን አቆጣጠር በ2019 የአርሰናል አሰልጣኝ በመሆን ተሾመ። ኡናይ ኤምሪ ትተውለት የሄዱት አርሰናል በውጤት ማጣትና በመልበሻ ቤት ግርግር የሚታወቅ ነበር። ቢሆንም ግን አርቴታ ኃላፊነቱን ለመወጣት ቆርጦ ተነሳ። አርሰናል ቤት የማሸነፍ ወኔና እርስ በርስ መከባበር ትልቅ ዋጋ እንዳለው በተጫዋቾችና ሌሎች በእርሱ ስር ለሚሰሩ አባሎች በማስጠንቀቅ ጭምር አሳሰባቸው። ቀጣዩ ሥራ በሲቲ ቤት ከጋርዲዮላ ስር የተማረውን የታክቲክና የሜዳ ላይ ፍሰት በአርሰናል ቤት መተግበር ነበር። አርቴታ ወደ አርሰናል በመጣበት ዓመት ኮሮና ቫይረስ ዓለምን እያመሰ ነበር። ከዛ በላይ ግን የአርሰናል ደጋፊን ያስጨንቀው የነበረው የአርሰናል የውጤት ቀውስ ነበር። በፕሪሚየር ሊጉ የደረጃ ሰንጠረዥ 15ኛ የነበረው አርሰናል አርቴታን በቀጠረበት ዓመት ብዙ ለውጦችን ማሳየት ጀመረ። በመልበሻ ቤት ያለው የተጫዋቾች ምቹ ያልሆነ ግንኙነት እንዲሁም የተጫዋቾችን ወኔና የማሸነፍ ስሜት መቀየር ነበረበት። በዚህ መልኩ በአርቴታ አመራርነት እየቀጠለ አርሰናል ከዓመታት በኋላ የኤፍኤ ካፕ ዋንጫውን ቼልሲን በማሸነፍ አነሳ። ይህ ደግሞ አርቴታ የአርሰናል አሰልጣኝነት ኃላፊነቱን ከወሰደ ከ7 ወራት በኋላ መሆኑ ነው። እንዲህ እያለ አርቴታ አርሰናልን ቀስ በቀስ ወደ ዋንጫ እያስጠጋ የዓለም ትልልቅ ክለቦችን ጭምር በሰፊ የግብ ልዩነት እያሸነፈ የአርሰናል የምንጊዜም የቁርጥ ቀን ልጅ መሆኑን እያስመሰከረ ይገኛል። በሁሉም ዋንጫዎች ተፎካካሪ የሆነ ቡድንን አርሰናል ቤት ተመልክተናል። በፕሪሚየር ሊጉ ካየናቸው ቡድኖች በመከላከል መዋቅሩ እጅግ በጣም ጥሩ የሆነ የኋላ ደጀን ፈጥሯል። ቡድኑን በወኔና በቡድን ጨዋታ የሚያምን የቀድሞ አርሰናልን ማንነት በድጋሚ ያየንበት የተሟላ ቡድን ሆኗል። እውን አርቴታ ዓለም ካየቻቸው አንጸባራቂ አሰልጣኞች ተርታ ይሰለፍ ይሆን? መልሱን ጊዜ ይፈቷል። እኛ ግን በዚሁ አበቃ።